ርዕሱም ነብዩ መሐመድ በመጽሐፍ ቅዱስ የሚል ርዕስ አለ። እኛም ኦርቶዶክሳውያን እስከ መቼ ይደበቃሉ፣ እስከ መቼ ይፈራሉ በሚለው በልበ ቅንነት የውይይት ጥሪ እናቀርብላችኋለን። ከእነሱ መካከል አሁን ይመጣል የተባለው ዲያቆን አንደኛው ነው። ሲቀርብለት ዲያቆኑ አስቀድሞ ምን የሚል ነገር ይናገራል? እንስማ እስቲ ንግግሩን። ሁላችሁም ስሙና አሃ ብቻዬን 78 ሆናችሁ ነው እያለ አመቱ ሙሉ ሲፎክር የነበረ ሰው አለ። አያችሁ አይደለም? ሲፎክር የነበረ ሰው አለ። እኛ አንድ የውይይት ጥሪ ያቀረብን ስናቀርብ ወደ አሁኑ እሱ ጋር አንድ ልጅ አለ ክርስቲያን ይባል ተቀብያለሁ አለ። ይሄኛውም ውይይቱን እፈልገዋለሁ ብሎ በራሱ አንደበት ተናገረ። የውይይት ጥሪ ቀጠርም ማለት ነው። ያለፈው ሐሙስ ናት፣ ታስታውሳላችሁ። ያለፈው ሐሙስ ታሪካዊ ቀን ነበር። ታሪኩም ምንድን ነው ካን ካስታወሳችሁ 127,000 ሰው ላይ ባለበት ማለት ነው ቪው ባደረገው አልመጣም፣ ቀረ። ሲቀር ወደ አሁኑ ምን የሚል ኮሜንት ላይቭ ሞላው? አዋረድከን የሚል ሞላበት። ስለዚህ ምን አደረገ? ይሄ ነገር እንደከበደው ህዝበ ክርስቲያኑ ውስጡ እንዳረረ ክርስትና እንደተዋረደ ሲገባው ዛሬ ቀን ቀጥሮናል። ሙስሊሞች ደግሞ በዚህ አንታማም አይደለ? ሙስሊሞች በዚህ አንታማም። ስለዚህ ምን የሚል ነገር አለን? እኛ ችግር የለውም ሁለተኛም እድል ቢሆን ይሰጠዋል። ከሱ በፊት ግን ውይይት ያቀረብነው እኔ ወንድም አቡበከር እና ወንድም ሳህ ነበረን። ግን ወገናችን ምን የሚል ነገር ተናገረ? አይሆንም 1 ሚሊዮን ፎሎወር ያለው ካልመጣ አልወያይም፣ 1 ሚሊዮን ፎሎወር ያስፈልጋል የሚል መስፈርት አመጣ። የዛ ሰዓት ደግሞ ወንድማችን ኡስታዝ ሁሱ ላይቭ ላይ ነበረ። አልሐምዱሊላህ ሙስሊሞች በዚህ ነገር አንታማም። ወደ አሁኑ ምንድን ያደረግነው ኡስታዝ ሁሱ ና ብለን ደወልንለት። ላይቡን ዘግቶ የነበረውን 2,000 ሰው በትኖ እኛ ጋር መጣ። ና ቢባል የለም። ለማንኛውም ዛሬ ቀኑ ደርሶ ተገናኝተናል። ወንድ ወሬ አስረዝምም፣ ወሬ አናወራም ወሬ። አሁን ቀጥታ የውይይት ጥሪውን የቀጠረው እሱ ነው። ሰኞን ያለው ርዕሱም ትክክለኛው አምላክ ማን ነው? አላህ ወይስ እግዚአብሔር? የትኛው በደም የተሰበከው የሚለው ነው ርዕሱ። ኢንሻአላህ እነዚህም መጽሐፍት በደንብ አድርገን የምንዋይባቸው፣ እስልምና ምን አይነት እንደሆነ ዘመናትን ሲያጭበረብር የነበረው ዲያቆን ውሸቱ ዛሬ ይጋለጣል። ስለዚህ ወሬ አናሳዝንም። እንደሰማችሁት 78 ናችሁ እርግጠኛ ነኝ በማውራ ብሏል። እኛ እንደዛ ያለው ምንድን ነው? አንድ ወገንን ይዘና እንወያያለን ነው። አይ ቲንክ ላይቭ ገብቷል። ስለዚህ ምን እናደርጋለን? እኛ ጋር እስከሚመጣ እንጠብቀዋለን። ኦኬ፣ ሰዓታት አሉት። በዛ ሰዓት ካልተገኘ ደግሞ በጣም ከባድ ያልሰማችሁት ጉድ፣ አብሶ ኦርቶዶክሳውያን ይሄ ቄስ በኦርቶዶክስ ተዋህዶ ቤተክርስቲያን የተወገዘ እንደሆነ እንዲሁም አዳዲስ ስለሱ ጉዶች አሉ። እያንዳንዱን እየከፈት እናሳያችኋለን። ግን ቀጥሮ ከቀረ 2 ጊዜ ለሱ ከባድ ነው። እኛ ወሬ አናሳዝንም። ያቁጭ ብለን እንጠብቀዋለን ማለት ነው። ሁሱ ዝግጁ ነህ? እሺ፣ 3 ሰዓት ደርሷል። 3 ሰዓት ከ10 የሆነ ሆኖ መሰለኝ። ካላችሁ ሄዳችሁ ባቀረብከው መሰረት ያው ተገኝተውልሃል። ላክብሩት። ያላ ጊዜ ሳናረዝም ይምጣ። ታዳሚያንም 3 ሰዓት ተብለው ስለመጡ እየጠበቁ ነው። ቶሎ ብለህ ሁሌ ከሚከፍትልህ ልጅ ጋር አብረህ ሁለታቸውም ትፈልጋላችሁ ግቡ እያላችሁ ነው በላችሁ። ያላ እድኹል ግባ። በሌላ አካውንት እያየ ከሆነ ግባ። ዛሬ የመጨረሻ እድል ነው። ከዚህ በኋላ ካልመጣ እንደማናቸው ምሳ ልጆች እየመጣ ስናስተምር ገስት ላይ ገብቶ የመጠየቅ እድል እንጂ ሌላ እድል ስለማይሰጠው ይህን እድል ይጠቀም። ንገሩት። ላክላቸው እየጠበቁ ነው በሉት። እና ያላ